እግዚአብሔር እንደዚህ ያለኝ ነው። አንዳንዶች ሰዎች በጣም የሚገርም ቢዝነስ ውስጥ ስትገቡ አያለ። ማንም አያቆማችሁ፣ አልፋችሁ ትሄዳላችሁ። እግዚአብሔር በር ይከፍተላችኋል። የሰማይ በር ለእናንተ ሲከፈት አያለሁ። የእግዚአብሔር በር ለእናንተ ሲከፈት አያለሁ። የበረከት ኃይል በእኔ ላይ ይዘንባል። እግዚአብሔር በሮችን ይከፍታቸዋል። የብዙ ሰዎች በር ድንገት እየተከፈተ ሲሄድ አያለሁ። ሰማይ ለአንተ ክፍት በር ይሰጣል። እና እስኪ እዚህ ጋር ፊት ለፊት ጠራለኝ። ወደ በረከት ይኸውልህ ተከፈተ። አሜን። ቻው በቃ ያንተ ጉዳይ አለቀ። ነይ አንቺ እዚህ ጋር ያለሽ ሴት ቶሎ በይ። እግዚአብሔር ፋይናንሳችሁን ሊለቀው ነው። ያር ፍሪ በቃ ይኸው እግዚአብሔር ከርስ እየመታ ነው። እኔ ግን ማየው ማነው ዘር ማንዘርሽ በሙሉ ኢኮኖሚ የለውም። እውነት ነው። ሁሉም ድሃ። እውነት። ከዚህ የተነሳ ጦርነት ብቻ። አንዳችሁም ከአንዳችሁም ጋር አትስማሙ፣ አትዋደዱ። አብራችሁ እንኳን ለመደዋወል አብሮ ለመኖር እንኳን አትችሉ። እግዚአብሔር ይሄንን ከርስ ሰብሬያለሁ አለ። አሜን። አንቺ ከርሱን ሰብረሽ አብልጠሻል። አሜን። ቻው። አሜን። ዲበተዋ ቀየም በርባዳሙ በቃ ይሄ ሰው ሌላ ሆኗል። ቻው። እንደዚህ በል። ከዚህ ቀን ጀምሮ እግዚአብሔር በእኔ ውስጥ የቢዝነስ ራእይ ያስቀምጣል። ቀጣሪ ነኝ እንጂ ተቀጣሪ አይደለሁም። ባለ ሀብት ነኝ እንጂ ድሃ አይደለሁም። ታምናለህ አይደል? ነይ ከነሚስቱ ነይ። በናዝሬቱ ጌታ በኢየሱስ ስምና ስልጣን የመለኮት ዓለም የሚለቀውን የፋይናንስ ልቀት በሕይወታችሁ ላይ ተፈጸመ። እንደ ሌላ ሰው ጂዳ ኬት ገንዘብ እንደሚመጣልህ አላውቅም። ገንዘብ ሲመጣልህ ያለው አሜን። ሰማይ በገንዘብ እንዳትቸገር የሰማይ አምላክ እግዚአብሔር ሕይወትህን የሚባርክ የሆነ ሰው ሲለቅልህ ያለው አሜን። ከዚህ በኋላ በናዝሬቱ ጌታ እና ወደዚህ ልብህ በገንዘብ እጦት ከእግዚአብሔር አገልግሎት ፈቀቅ እንዳይል ሀብታም እንድትሆን በኢየሱስ ስም ጸለይ። አሜን። በቃ ከማን ጋር ነው ይሄ ልጅ የመጣው? ይሄ ልጅ አንቆ ያዘ አውሬ ያለው ነገሩን ሁሉ አበላሽቶ ሕይወቱን አበላሽቶ ሊገለው የወጣ አውሬ ነው። እግዚአብሔር አምላክ ከዚህ ቀን ጀምሮ እፈውሰዋለሁ፣ እቀባዋለሁ። አሜን። አሁን ይሄ የቆመ ሰው ነው። እኔ ግን ማየው ማለት ነው ከሱ ጀርባ ማለት ነው ታሞ የተኛ ሰው ነው ማየው። ታውቂያለሽ ችግር እንዳለ? አዎ ያማል። በቃ እግዚአብሔር ግን እንደዚህ ነው የሚለኝ፣ ከዚህ ሰዓት ጀምሮ ፍጹም የእግዚአብሔር ፈውስ በሕይወቱ ላይ ይሆናል። ይፈወሳል፣ ይቀባል፣ ያገለግላል። አሜን። በል እስኪ እፈወሳለሁ በል። እፈወሳለሁ፣ እቀባለሁ፣ አገለግላለሁ። በልጅነቱ ሊገለው የወጣ የጠላት አጀንዳ ዛሬ ፈርሷል። አሜን። ሃሌሉያ። you are free። አሜን። ነፃ ሰው ነው።